ሰላም የነጋችሁ ቤተሰቦች እንዴት አላችሁ? በባለፈው ፓርት ዋን ላይ ስለ ካፕከት ቱቶሪያል አይተን ነበረ። ቴክስት እንዴት ነው የምናስገባው፣ ኢፌክት እንዴት ነው የምናስገባው የቴክስቱን፣ ሌሎችም እንዴት ነው ፋይል ኢምፖርት የምናደርገው ኢንስታል ከማድረግ ጀምሮ አይተን ነበር። ዛሬ እንግዲህ የምናየው በፓርት ቱ ላይ የምናየው የራሳችንን ኤዲት የምናደርገውን ፋይል ኢምፖርት አድርገን ከጨረስን በኋላ ከዚሁ ከካፕከት ላይ ያሉትን አውዲዮች እንዴት ነው የምናስገባቸው፣ እነኛም ደግሞ ያስገባናቸውን አውዲዮች እንዴት ነው ኤዲት የምናደርጋቸው ኮፒራይት እንዳይለን ዩቲዩባችን ላይ ቀጥታ ከዚህ ከወሰንነው ነው ኤዲት ካላደረግነው ወይም የቮይስ ቼንጅ ካልቀየርንለት ኮፒራይት ስለሚለን ያንን እንዴት ነው ኤዲት የምናደርገው የሚለውን ዛሬ በፓርት ቱ በደንብ እናያለን። እዛው ላይ ደግሞ ኢፌክትም ትራንዚሽንም እንዴት ነው የምናስገባው የሚለውን በደንብ እናያለን። አብራችሁን ቆዩ። አሁን የምንጀምረው በባለፈው እንዳየነው የራሳችንን እንትን ኤዲት የምናደርገውን ቪዲዮ ኢምፖርት እናደርጋለን። ያላችሁ እናንተ ኤዲት የምታደርገውን ያስቀመጣችሁበት ፋይል ላይ ገብታችሁ ኢምፖርት አድርጉታላችሁ ማለት ነው። ለምሳሌ የባለፈው የሰራነውን ኢምፖርት ላድርግና ከዛ ወዲያው እንዴት ነው ኢንሰርት የምናደርገው ለምሳሌ ይህን ቪዲዮ ዛሬ ኢምፖርት አድርጋለሁ። ለዚህ ቪዲዮ አውዲዮ እንዴት ነው ኢምፖርት የምናደርገው የሚለውን የምናየው እዚህ ጋር አውዲዮ የምትል ኦፕሽን አለች። እሷ ላይ ምንድነው የሚጠበቅባችሁ? አንድ ጊዜ ክሊክ ማድረግ ነው የሚጠበቅባችሁ። አውዲዮ እዚህ ጋር አውዲዮ የምትላለች እሷ ላይ አንድ ጊዜ ክሊክ ማድረግ ብቻ ነው የሚጠበቅባችሁ። ከዛን እናንተ ምን ትመርጣላችሁ? አውዲዮ የሚለውን ክሊክ ካደረጋችሁ በኋላ እንደዚህ አይነት ኦፕሽን ያመጣላችኋል። የራሱ የካፕከት ያስቀመጣቸው እንትኖች ናቸው፣ አውዲዮዎች ናቸው። እናንተ የሚመቻችሁ መምረጥ ትችላላችሁ። ከዛ በፊት ግን እናንተ የምትሰሩት ቪዲዮ ይወስናል። ለምሳሌ ቭሎግ ከሆነ ቭሎግ የሚላለ ለቭሎግ ማች የሚያደርግ አሪፍ ሶንግ ማለት ነው። ከዚያ ለማርኬቲንግ እናንተ ለፊትነስ መምረጥ ትችላላችሁ። እኔ ግን ለዛ ለማሳየት ያክል ምን እንምረጥ? እዚች ጋር ቀጥታ ስትመጡ ፕላስ ምልክት የምትላለች እዚች ጋር ማለት ነው። እዚህ ጋር ምን ታደርጋላችሁ? ክሊክ ታደርጉታላችሁ። ክሊክ ታድርጉና ኦልሬዲ ዳውንሎድ ስለሆነ ነው። ግን ዳውንሎድ ከአሁን በፊት ተጠቀሚባቸው ስለነበረ ነው እነኝህ ሁለቶቹን። ግን እናንተ ያልተጠቀማችሁበት እንደ አዲስ እየጀመራችሁ ከሆነ እዚች ጋር ምን የምትላለች እችን ዳውንሎድ ኦፕሽን እሷ ላይ ክሊክ ታደርጉበታላችሁ። ዳውንሎድ ትሆናለች ማለት ነው። ዳውንሎድ ከሆነ በኋላ ሳውንዱን ይከፍትላችኋል። ይመቻችኋል ወይስ አይመቻችሁም የሚለውን ያስመረጣችኋል ማለት ነው። ፕሪቪው አድርጉት ይላል። ዘን የዚህ አውዲዮ ሶንግ ከተመቻችሁ ምን ታደርጋላችሁ? እቺ ፕላስ ምልክቷን ምን ማድረግ ነው? ፕላስ ማድረግ ነው። ፕላስ ስታደርጉት ምን ይልላችኋል? ይኸው ከስር ይገባላችኋል ማለት ነው። ከስር ይገባላችኋል። እኔ ግን መጀመሪያ ምን አላደረኩም? ይህንን ቪዲዮ ኢምፖርት ድራግ አድርጌ እዚህ ጋር አላመጣሁትም። እናንተ መጀመሪያ አውዲዮ ከማስገባታችሁ በፊት ድራግ አድርጋችሁ ታመጡታላችሁ ማለት ነው። ድራግ አድርጋችሁ ታመጡታላችሁ። ዘን እንደዚህ ካመጣችሁ በኋላ ቀጥታ እዚህ ጋር ምን አስገባችሁ ማለት ነው? አውዲዮ አስገባችሁ ማለት ነው። ከዚህ ጋር ከታች በዚህ በቀላሉ ምን ኢንሰርት አድርጋችሁ የምትፈልጉትን አውዲዮ ላይ ትገባላችሁ። አውዲዮ ላይ ከገባችሁ በኋላ ቭሎጉን የምንሰራው ምንድነው የምንሰራው የሚለውም እንደ ቪዲዮአችሁ ሁኔታ ይወሰናል። ዘን ምን ታደርጋላችሁ? ሰሌክት ካደረጋችሁ በኋላ የምትፈልጉትን እንትን ዳውንሎድ ታደርጓታላችሁ። እንደዚህ ዳውንሎድ ታደርጋላችሁ። ዳውንሎድ ካደረጋችሁ በኋላ የፕላስ ምልክት ያመጣላችኋል። የፕላስ ምልክቷን ስትጫኑ ቀጥታ የት ይሄዳል ማለት ነው? አውዲዮ እዚህ ጋር ይገባላችኋል ማለት ነው። ዘን በቀላሉ አስገባችሁ ማለት ነው። አሁን ኔክስት የምናየው ምንድነው? የተለያዩ ስቲከሮች እንዴት ነው የምናስገባው? ስቲከር እንዴት ነው የምናስገባው? የምትፈልጉትን የሆነ ኢሜጆች የምትፈልጉ ስቲከር እንትን ላይ ካፕከት ላይ ስቲከሮችን ከየት ነው የማገኘው ብላችሁ ካሰባችሁ ቀጥታ ምን ታደርጋላችሁ? ስቲከር የምትለዋ ላይ ምን ማድረግ ነው የሚጠበቀው? አንድ ጊዜ ክሊክ ማድረግ። ዘንድ እንዳልኳችሁ እንደናንተ ቪዲዮ አይነት ይወሰናል። ለብሎግ፣ ለካምፓስ፣ ለማርኬቲንግ ምናምን እንደናንተ ቪዲዮ ኤዲቲንግ ይወሰናል። ዘንድ አንደኛው ምን ማድረግ ነው? ክሊክ አድርጋችሁ መምረጥ ነው የሚጠበቅባችሁ። ለምሳሌ ላብ የሚላለን እዚህ ጋር ላብ የሚለው ላይ ያችሁ እንደዛ አይነት ኦፕሽኖች ለእናንተ ቪዲዮ ማች የሚያደርግ ነገር ያመጣላችኋል ማለት ነው። ማች የሚያደርግ ነገር ለምሳሌ እችን ሰሌክት ባድርጋት ጀስት ጋር እንደ ዳውንሎድ ምልክቷን አንድ ጊዜ ክሊክ አድርግባታለሁ። ዘንድ ዳውንሎድ ሆነች ማለት ነው። አሁን እንደሚጠበቅብኝ አድ ማለት የሚጠበቀኝ
ፕላስ ምልክቷን ስትጫኗት ምን ትሆናለች? አድ ትሆናለች ወደ እናንተ ኢሜጅ። በእንደዚህ አይነት መልኩ ትመጣላችኋለች። ከፈለጋችሁ ሪሳይዝ ለመጨመር ለመቀነስ ከፈለጋችሁ እንደዚህ እዚች ጋር ኢሜጇ ላይ ሄዳችሁ ክሊክ ካደረጋችሁ በኋላ ምንድነው የመስመር አይነት ምልክት ትመጣላችሁ። እሷን በማውዛችሁ ተጭናችሁ ሳትለቁ እንደዚህ ሳይዙን ኤዲት ማድረግ ትችላላችሁ። እንደዚህ ሙቭ ማድረግ ትችላላችሁ። ቀጥታ ማውዙን ትይዙታላችሁ። ማውዙን ሳትለቁ ኢሜጁ ላይ ክሊክ አድርጋችሁ ማውዙን ሳትለቁ ምን ማድረግ ነው? ማንቀሳቀስ ማለት ነው የሚጠበቅባችሁ። እንደዚህ ዛን ስቲከር እንዴት ነው የምናስገባው የሚለውን አሁን አየን ማለት ነው። ቀጣይ ላይ የምናየው ምንድነው? የተለያዩ ኢፌክቶች እንዴት ነው የምናስገባው? ኢፌክት እንዴት ነው የምናስገባው? እንዳልኳችሁ እዚህ ጋር ለምሳሌ የቭሎግን ቼክ ብናደርግ ለቭሎግ ምን አይነት ኢሜጅ ምን አይነት ስቲከሮች አሉ የሚለውን የቱ ለቭሎግ እንደዚህ አይነት ስቲከሮች ይመጡላችኋል ማለት ነው። በእናንተ ቪዲዮ ኮንተንት ተወስናችሁ የሚመቻችሁን ስቲከር በጣም ብዙ አማራጮች አሉ። ለምሳሌ ለልደት ከሆነ ለጊፍት ለመሳሰሉት ነገሮች ምን መጠቀም ትችላላችሁ? ይህንን መጠቀም ትችላላችሁ። ለምሳሌ የልደት ወር የሆነ ነገር ከሆነ የምታደርጉት ኤዲት የምታደርጉት መጠቀም ትችላላችሁ። መጠቀም ትችላላችሁ። ፕላስ ማድረግ ነው። ዘን እዚህ ጋር ምን ማድረግ ትችላላችሁ? እንዳልኳችሁ ሪሳይዝ ማድረግ ነው። በጣም ቀላል ነው። ሳይዙ መቀነስ የምትፈልጉበት ቦታ ላይ እንደዚህ በቀላሉ ሙቭ ማድረግ ነው። በቀላሉ ሙቭ ማድረግ ነው የሚጠበቅባችሁ። ይህን ይመስላል ስቲከር። አሁን ወደ ኢፌክት እንለፍ። ኢፌክት የምትላለች ከላይ ኢፌክት የምትለዋ ምን ማድረግ ነው? አንድ ጊዜ ክሊክ ማድረግ ነው። አንድ ጊዜ ክሊክ ማድረግ ዘን የምትፈልጉት ኢፌክት አለ። እዚህ ላይ እንደምታዩት የምትፈልጉት ኢፌክት አለ። የምትፈልጉት ለምሳሌ የፈለጋችሁትን እንዳልኳችሁ ማንኛውም ስቲከር ላይ ኢፌክት ላይ ማንኛውም ላይ ስትሄዱ መጀመሪያ ምን ማድረግ አለባችሁ? ዳውንሎድ የምትለዋል ኦፕሽን አንድ ጊዜ ክሊክ ካደረጋችሁ በኋላ ያስመርጣችኋል። አያችሁ፣ በዛ አይነት ነገር ቪዲዮአችሁ ላይ እንደዚህ ውብ እንዲሆን ያመጣላችኋል። ዘንድ ፕላስ ምልክት እቻት እንዳያችሁት ፕላስ ምልክት አለች። እሷ ምን ማድረግ ነው? ፕላስ ምልክቷን አንድ ጊዜ ክሊክ ማድረግ ነው የሚጠበቅባችሁ። ዘንድ ቪዲዮአችሁ ላይ ኢንሰርት አደረጋችሁ በቀላሉ ማለት ነው። በቀላሉ ኢንሰርት አደረጋችሁ። ወደኋላ ልመልሳችሁና አውዲዮ ላይ ያልነገርኳችሁ ነገር ምንድነው? አውዲዮ ላይ ያልነገርኳችሁ ነገር ቀጥታ ከካፕከት ነው ኢንሰርት ያደረኩት። የካፕከት የራሱ አውዲዮዎች አሉት። አንዳንድ ጊዜ ፍሪ የሆኑም አሉ፣ ፍሪ ያልሆኑም አሉ። ምናልባት ግን እናንተ እንደዛ ቪዲዮአችሁ ላይ ኢንሰርት አድርጋችሁ ከምትሰጉ ምንድነው ማድረግ ያለባችሁ? እዚህ ጋር ከስር ላይ እንዳያችሁት ክሊክ ታደርጉና ቮይሱን መቀየር ትችላላችሁ። ቮይሱን ቼንጅ ታደርጉታላችሁ። ስፒዱን ሚኒማይዝ ኦር ትጨምሩበታላችሁ። የእናንተን ስራ ስለሆነ የሚጠበቀው የሆነ ነገር ይሰጣችኋል። እናንተ ደግሞ የሆነ ነገር ትጨምራላችሁ ማለት ነው። ዘን እዚህ ጋር አውዲዮ ላይ ምን ማድረግ ነው? ክሊክ ማድረግ ነው። አውዲዮ ላይ ክሊክ ካደረጋችሁ በኋላ በዚህ በስተቀኝ በኩል ቤዚክ፣ ቮይስ ቼንጀር እና ስፒድ የሚሉ አሉ። እነኚህ ቤዚክ ላይ ቮሊዩምን መቀነስ መጨመር ትችላላችሁ። ከእናንተ ለምሳሌ የሰራችሁት የሰራችሁት ቪዲዮ ላይ መጀመሪያ ቀረጻው ላይ የቀረጻችሁት ቪዲዮ ላይ የእናንተ ድምጽ አለ። ቮይስ ኦቨር ስታስገቡበት ደግሞ ወይ ከራሳችሁ ቮይስ ኦቨር የራሳችሁን ድምጽ ሪካርድ አድርጋችሁ ወይም እንዳልኳችሁ ከዚህ ከካፕከት ላይ የምትጠቀሙ ከሆነ የካፕከቱ ወይም የቮይስ ኦቨሩ ድምጽ በጣም መውጣት ስለሌለበት መውጣት የለበትም ማነስ አለበት ብላችሁ ካሰባችሁ ምን ታደርጋላችሁ? ሚኒማይዝ ታደርጉታላችሁ። እንደዚህ ቮይሱን ሚኒማይዝ ታደርጉታላችሁ። ልክ እንደ ባክ ላይ እንዲጫወት አይነት ነገር የሆነ ውበት እንዲሰጥ አይነት ነገር ከፈለጋችሁ የዚህኛው የላይኛው አውዲዮ ትንሽ ድምፁ ከፍ ካለ የዚህኛው የታችኛውን ኢንሰርት ያደረኩት መብለጥ ስለሌለበት እዚህ ጋር ቮሊዩም ላይ መታችሁ ይችን ድራግ በማድረግ መጨመር መቀነስ ትችላላችሁ ማለት ነው። ፌድን ፌድ አውት የሚለውን በቃ እናንተ ድራግ ማድረግ ነው የሚጠበቅባችሁ። እዚህ ጋር ቁጥር ስትቀንሱ እናንተ ስትሉ ምን ይላል? ይጨምራል፣ ይቀንሳል። በዚህ መልኩ ታስተካክሉታላችሁ ማለት ነው። ቤዚክ ላይ ግን ዋናው ነጥብ ምንድነው? ቮይስ ቼንጀር የሚል እዚህ ጋር ያስገባችሁትን ለምሳሌ ልክ እንደኔ የተጠቀማችሁት ከካፕከት ወይንም ከሆነ ከሌላ ነገር ላይ ኮፒራይት ዩቲዩባችሁ ላይ ኮፒራይት ሊላችሁ የሚችል ነገር ከሆነ ቀጥታ ቮይሱን በተወሰነ መልኩ ምን ታደርጉታላችሁ? ኤዲት ታደርጉታላችሁ። ይህንን ኤዲት ለማድረግ የምትጠቀሙት ምንድነው? ክሊክ ታደርጋላችሁ፣ ቮይስ ቼንጀር ላይ ትመጣላችሁ። ቮይስ ቼንጀር ላይ ስትመጡ እነኚህ ሙሉ አማራጮች ናቸው። እንደምታዩት አማራጮች ናቸው። ለምሳሌ እዚህ ጋር የራሱ ኦሪጂናል ድምጽ አለ። እዚህ ጋር ደግሞ ስዊት የምትላለች
ዘን እዚህ ጋር እንደሚጠበቅባችሁ የምትፈልጉትን እየመረጣችሁ ለምሳሌ እኔ አሁን ከአሁን በፊት የተጠቀምኩት ነው። እቺን የዳውንሎድ ምልክቷ ላይ ዳውንሎድ አንድ ጊዜ ክሊክ አድርጋችሁ እንትን ስትሉ ዳውንሎድ ከሆነ በኋላ በምትፈልጉት አይነት እንትን ቮይሱን በተወሰነ መልኩ ምን ያደርገዋል ይቀየርላችኋል ማለት በተወሰነ መልኩ ይቀየርላችኋል። እነኚህ የምታዩቸው በሙሉ ሁሉም አማራጮች ናቸው። እናንተ ይመቸኛል አሪፍ ነው የምትሉትን ምን ማድረግ ነው የሚጠበቅባችሁ? መምረጥ ብቻ ነው የሚጠበቅባችሁ ማለት ነው። መምረጥ ብቻ ነው የሚጠበቅባችሁ። ያው እነኚህ ሙሉ አማራጮች ናቸው ማለት ነው። ዘን ምንድነው አሁን እዚህ ላይ አውዲዮ ላይ የምናየው ምንድነው ስፒዱን እንዳልኳችሁ በምን ያክል ፍጥነት ይይት። ለምሳሌ አሁን አንዳንድ ቀረጻዎች ላይ ካያችሁ በጣም የሚፈጥን አለ፣ በጣም እንትን የሚል አለ፣ በጣም ቀስ ብሎ የሚሄድ አለ፣ በጣም ፈጥኖ የሚሄድ አለ። ያ ከምንድን ነው የመጣው ካላችሁኝ ለምሳሌ በደንብ እይታ እንዲያገኝ ከተፈለገ ቀረጻው ላይ ምን ያደርጉታል? ቮይሱን በጣም እንትኑን የቮይሱን ስፒዱን ምን ያደርጉታል? በጣም ይቀንሱታል ማለት ነው። በጣም ይቀንሱታል። ያን የሚያደርጉት ምንድነው? ለምሳሌ አሁን እዚች ጋር የላይኛው ቪዲዮ ምን ላድርጋትና ክሮፕ ከት ላድርጋትና ከት ማድረጊያው ባለፈው እንዳልኳችሁ ይቺ ናት ብያችኋለሁ። ዘን ይቺኛው ከት ያደረኳት እዚች ጋር ትንሿ ኢሜጅ እዚች ጋር እንደምታዩት እዚች ጋር ያለችው ስፒዷ ቀስ ይበልልኝ ካላችሁ ምን ታደርጋላችሁ? እዚች ላይ ክሊክ ታደርጋላችሁ። ዘን ስፒድ የሚለው ላይ ቼክ ታደርጋላችሁ። እዚህ ጋር ክሊክ ታደርጋላችሁ። ስፒድ የሚለው ላይ ክሊክ ካደረጋችሁ በኋላ ምን ታደርጉታላችሁ? እዚህ ጋር መቀነስ። በጣም እንዲፈጠን ከፈለጋችሁ እንደዚህ መፍጠን ትችላላችሁ። እንዲቀንስም የሆነ ቀስ ብሎ እንዲያልፍ በደንብ እይታ ውስጥ እንዲገባ ከተፈለገ ምን ይደረጋል? ትቀንሱታላችሁ። ይሄ የምትቀንሱበት ቮይሱን የምትቀንሱበት የምትጨምሩበት ኦፕሽን ነው ማለት ነው። ያው እንደምታዩት መቀነስ መጨመር፣ ሌላ ድራግ ማድረግ ነው። ሌላ የተለየ ነገር የለውም እንደምታዩት ማለት ነው። የተለየ ነገር የለውም። እንደዚህ ካደረጋችሁ በኋላ እንትን ማለት ትችላላችሁ። አሁን ምን አየን? ስቲከር አየን። ኢፌክት እንዴት ነው የምናስገባው የሚለውን አየን። ቮይስ እንዴት ነው አድ የምናደርገው? ስፒዱን የአውዲዮን ጠቅላላ ያስገባ ነው በቮይስ ኦቨር የሚሆን ወይም ከራሱ ከካፕከት የሚወሰን ነው አውዲዮ የሚሆን እንዴት ነው እሱን ቮይስ ቼንጅ የምናደርገው የሚለው አየን። ምናልባት ኔክስት ላይ ልናይ የምንችለው አኒሜሽን። አሁን ለምሳሌ እነኚህ ከት ያደረኳቸው እንትኖች አሉ። ከት ያደረኳቸው በመሀል ምን አይነት እንዴት አኒሜት አድርጎ ይግባ የሚለውን ከስፒድ ቀጥሎ አኒሜሽን የምትለውን ምን ታደርጋላችሁ? አንድ ጊዜ ክሊክ ማድረግ የሚጠበቅባችሁ። በእርግጠኝነት ገብታችሁ ስታዩት በጣም ቀላል ነው የሚሆነው ስትሞክሩት ማለት ነው። በጣም ቀላል ነው የሚሆነው። ያቸው እዚህ ጋር የምታዩቸው ኦፕሽኖች በሙሉ አኒሜሽን ናቸው። ለእኛ ለእኔ ቪዲዮ ይመቸኛል አሪፍ ነው የምትሉትን ምን ማድረግ ነው የሚጠበቅባችሁ? ከእናንተ መምረጥ ብቻ ነው የሚጠበቅባችሁ። ለምሳሌ እዚህ ጋር የምታዩቸው በሙሉ አማራጮች ናቸው። ከዚህ ጋር ያሉት አማራጮች ናቸው። ቀጥታ ከዳውንሎድ የምትመስል ነገር አለች። እሷ ላይ አንድ ጊዜ ክሊክ ማድረግ ዘን ክሊክ ካደረጋችሁ በኋላ አድ ይሆንላችኋል ማለት ነው። እዛ ላይ አድ ይሆንላችኋል። ምንም የተለየ ነገር የለውም። ካፕከት ላይ ቪዲዮ ኤዲቲንግ በጣም ቀላል ነው። በጣም ቀላል ነው። እንደምታዩት እናንተ መሞከር ብቻ ነው የሚጠበቅባችሁ። አሁን በቀላሉ አደረጋችሁት። በምን አይነት መልኩ ነው የሚጀምር? አሁን እዚህ ጋር አድ ያደረኳት ነገር ናት። እንዴት ምን አይነት ውበት እንደሰጡ አያችሁ። መጀመሪያ ላይ ቪዲዮችን ላይ ፕሌይ ስናደርገው እንደዚህ አይነት እንትኖችን አኒሜሽኖችን ሰጥ የመጀመሪያ ቪዲዮችን መጀመሪያ ላይ ማለት ነው። እንደዚህ በተለያየ መልኩ የእናንተ የፈጠራ ስራ ነው የሚወስነው። በቃ የእናንተ የፈጠራ ስራ ነው የሚወስነው። እንደምታዩት የእናንተ የፈጠራ ስራ ነው። ከሞከራችሁት ምንም የሚከብድ ነገር የለውም ማለት ነው። በቀጣይ ቪዲዮ ምን እናያለን? ፓርት 3 ላይ እንዳይረዝምባችሁ። ፓርት 3 ላይ ደግሞ ትራንዚሽን ካፕከት እንዴት ነው የምናስገባው የሚለው በቀጣይ ቪዲዮ እናያለን። የዛሬው ቪዲዮችን ይሄንን ይመስል ነበር። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳም መቼም። እናንተም እንደማትረሱት እርግጠኛ ነኝ፣ እንደምታበረታቱት። ይህን ይመስላል። አመሰግናለሁ።